ፈልጋለሁ ልጆች ረገጣ አይደለም ለሆዴ አይደለም ደግፈው ኢትዮጵያ ከልጆቼ አንድ ልጅ አየር ኃይል እንዲሆን ፈልጋለሁ። አንዱ እግረኛ መካናይዝድ ጄኔራል እንዲሆን ፈልጋለሁ። ይሄን ነው የሚያስተምረው። ምክንያቱም ምንድነው ወዳጄ ይሄ መንግስት ዝርክርክ ከሆነ የአንተ ተመራጭ የሆነው መተካት የሚችለው ፖለቲካ ዓላማ የተኛው መለስ ዜናዊ ህብረ ብሔራዊ ፌደራሊዝም አምጥቶ አከፋፈለ ቆራረጠን አላችሁ። ዶክተር ታሜ ሀዲያ መንግስትን ደግፈው ነው አልተጠቀመም ማለት ሀዲያ መንግስትን ተቃውሞ 5 ጊዜ ኢህአዴግን መለስን ሲያባርር ሀዲያን በጠራራ ፀሐይ አርዷል። ሺህ ወጣቶች ኢህአዴግ ሀዲያ ስደተኛ የሆነው ካምባታ ስደተኛ ነው በሀዲያ ሰበብ ነው አብዲን በመደገፍ ነው። ወጣላ አይደል ሀዲያ በዞን ደረጃ ነው ዛሬ ያለ ሀዲያን የሚመሩት የሀዲያ ልጆች ናቸው። ሀዲያ ልጆች ናቸው። የብሔር ብሔረሰቦች ቀን እየተከበረ እኮ ነው ተሰርዟል። ህብረ ብሔራዊ ነው እኮ ከአንድ ቋንቋ ወደ 5 ተምጥቷል እኮ ፌደራል ቋንቋ ወዳጄ። በስራ አስፈጻሚ ውስጥ ሀዲያ የፈለከውን ቁጥር ልትሰጠው ትችላለህ። ድጋሞች አይደለም ከቲታ የመጣው አይደለም የሀዲያን ወኪል ያመጣችው ሚኒስቴር በፌደራል ደረጃ ዶክተር ነች። ተራማጆች ናቸው፣ ምሁራን ናቸው። የከምባታው ውጭ ጉዳይ ሚኒስቴር ነው ዛሬ። ስልጤ የአገሪቷ ብሔራዊ ደህንነት ጄኔራል ነው የነገርኩ ነው። ሶማሌ የብልጽግና የፓርቲ ምክትል ፕሬዝዳንት ነው። እና ይሄ መንግስት ዜሮ ሆኖ ነው ሶማሌ መንግስት ምድረገነት ነው ሙስጣፋ የቀየረው። አወል 40 ኤርታሌ ከማያት ዛሬ ፍራፍሬ ለማየት እንድትዳርጉሃል። አወል 40 ዛሬ ባለፈው አንተ ያነሳቸው ሰዎች ሰርጋቸውን ያደረጉት ደጉ መንደር ላይ ነው። አዲሱ ቪሌጅ ማለት ነው ፍራፍሬ መንደር ላይ ወዳጅ ነው የጠየቀዋለሁት። አብይ ከነድክመቱ ይሄ መንግስት is the best ያንተ አንጣና የአማራ ተቃዋሚ፣ የኦሮሞ ተቃዋሚ፣ የትግሬ ተቃዋሚ እስቲ ወንድ ነህ ብሔራዊ ፓርቲ ፍጠር። ፓርቲው ብሔራዊ ነው። ህብረ ብሔራዊነታችን አልፈረሰም። ሀዲያ ነው የሚመራው። አሁን ከምባታን በዞኑ ከምባታ ነው የሚመራው። ወላይታ አይደለም የሚመራው። ወላይታን በዞኑ ወላይታ ነው የሚመራው። ጋሞን በዞኑ ጋሞ ነው የሚመራው። ብልጽግና እኛንን የጻፍነው ነው አለ ቴዲ አክቴ መረጃ ስለምትይዝ ተመስገን ጥሩና ብልጽግና ኦሮሞ አይደለም እኛንን የጻፍነው ነው አለ። ብልጽግና ፓርቲ እኛንን ያቋቋምነው ነው አለ ለአማራ ልጆች በርዳር ላይ በንግግሩ ላይ። እሺ ብልጽግና መንግስት ከተቃዋሚዎች ጋር ሆኖ መንግስት ፈጥሯል። ብልጽግና የፈረሰውን አየር ኃይል የአምስተኛ ጄኔሬሽን ሰሞኑን ይገባሉ ከራሺያ 4 ጀቶች እኛ አንተ ሸጥከውን ጅቡቲ ተይኑሪ ብለናል በሰላም ኢምቢካል እናጠቃላለን ነው ያልኳለው። ይሄ ዓለም የወሰነበት ጉዳይ ኤሪትራን ሉዓላዊነቷን አንሰብርም። የኤርትራ መንግስት አሸባሪ ሆኖ ሊቀጥል አይችልም ነው ያልኳለው። ዲሞክራሲያዊ መንግስት እንዲመሰረት የፍሪላክል የማገልገል የማገዝ ግዴታ ስላለብኝ ኃላፊነቱም ስላለብኝ you will see please ይሄን ቪዲዮ አስቀምጥልኝ። ኢትዮጵያ ላይ የተቆረጡ ዙሪያ ላይ ያሉ ሀገሮችን ዲሞክራት መንግስት ካልፈጠርን ባር ኢትዮጵያ በኃይልም ቢሆን በዲፕሎማሲ ካልፈጠረች በስተቀር አፍሪካ መፍትሄ ያገኝ። አድዋ ላይ በፈረስ ሄደን አፈር ስላበላነው ነው ጥቁሮች ክብር ያገኙ። የምኒልክ ሐውልት ይፍረስ ብለህ ስለ ሀዲያ ፊት አውራሪ አታወራም። ስለ ጎበና ዳጭ አታወራም። ስለ እነዚህ ጄኔራሎች አታወራም። ምኒልክ አንድ ጥይት ተኩሷል። ጄኔራሎቹ አይደለም ወይ የተኮሱት? ጄኔራሎቹ አይደለም ወይ ጦርነት የመሩት? ዛሬ አብይ አንድ ጥይት ተኩሷል። አማራ ተወካዮች ከምጀም ጊዜ የተሻሉ ምሁራን ናቸው በመንግስት ላይ ያለው የአገሪቷ ፕሬዝዳንት፣ ምክትል ጠቅላይ ሚኒስትር፣ ጄኔራሎች ከማቼም ጊዜ በላይ ነው። ቴዲ ለሚከሉ አንተ ጋዜጠኛ ነው በደንብ ፈትሽ። ከማቼም ጊዜ እኔ ዝናሽ ታያቸውን ያልኩት ቀይናት አላልኩም። ለአቅመ ደካሞች ትምህርት ገንብታለች። ለአካል ጉዳተኞች ሃይስኩል በሌለበት ምርጥ ሃይስኩል እየገነባች ነው። አዜብ መስፍን ገንብታለች ወይ ነው እያልኳለሁ። የኃይለ ማርያም ሚስት የመንግስቱ ኃይለ ማርያም ሚስት የኃይለ ማርያም ደሳለኝ ሚስት ገንብታለች ወይ? ጣይቱ ጦርነት ተሳትፋለች ተብላለች። ምን ሰርታለች? እንደ ኢትዮጵያ በልማት የምልክ ሚስት ኃይለ ስላሴ ሚስት ምን ሰርታለች? በይዘበይ ኃይለ ስላሴን የመጨረሻ ቪዲዮችን ሁሉም ብሔር እኩል ሁሉም ሃይማኖት እኩል እንዲሆን ይፈልጋሉ ብለው የተናገሩበት ቪዲዮ አለ። ኃይለ ስላሴ መግደል አይደለም ወይ ለመድነው? ምሁርን መግደል ማጥፋት አይደለም ወይ ለመድነው? ይሄ መንግስት ከነ ድክመቱ ሪፎርም አድርጎ ቀጥሏል። ይሄ የመጀመሪያ የሆነ ታሪካዊ ትራንዚሽን ነው። መከላከያን ኢንዲፔንደንት ኢንስቲትዩሽን ለማድረግ
በብቃት በትጥቅ የዘመነ መከላከያ አድርጓል። ወዳጄ በቆሎ አይደለም አዲስ አበባ ላይ ያየው ድሮን ነው። ከቱርክ አይደለም የሚለምነው። ስለዚህ ና እኔ የምልህ እንደ ሀገር አሁን ይሄ የፓርቲ ጉዳይ አይደለም፣ ሀገራዊ ጉዳይ። ሀገር ጉዳይ ላይ በጋራ እናውራ። ዶክተሮች ታግዙናላችሁ። ዶክተሮች ኑና መንግስትን አማክሩ፣ ምክር ስጡት። እዚህ ጋር ያ ሲታረድ ጅብ ያልተቀጠቀጠውን ኮርማ ቁለጡን ወርዶ በላለው ብሎ እየተከተለ ይነጋበታል አሉ። በስድብ የሚቀየር መንግስት የለም። መራራ ጉዲናን እነ መራራ የመራራ ፖለቲካን አማራ ህዝብ ያምናል ወይ? የአንዳርጋቸውን ፖለቲካ የኦሮሞ ህዝብ ያምናል ወይ? የበቀላን ፖለቲካ የኦሮሞ ህዝብ ያምናል ወይ? የትግራይ ህዝብ ያምናል ወይ? ይሄ ይቅርታ አድርግልኝና ፕሊዝ አቅመ ፖለቲካ ደርሳችሁ ነው። አመሰግናለሁ። ተወዳዳሪ ፓርቲ እንዲኖረን እንፈልጋለን። እኛ ብቻችን በአንድ ሜዳ መጫወት አንፈልግም። አመሰግናለሁ። የሀገር ግዴታ ስለሆነ ነው።